ያው ታስሬ ወዲያውኑ ነው የተፈታሁትኝ። እጅግ በጣም በርካታ ሰዎች ሲፈልጉኝ እንደነበረ አንተም ያው አይተሃል ብዬ አስባለሁኝ። እና እንግደለው፣ እንፍለጠው፣ እንቁረጠው፣ እንስቀለው የሚሉ ሰዎች ነበሩ። ግን እግዚአብሔር ይመስገን በዚህም አልፎ እግዚአብሔር ስራ እየሰራ እንደሆነ ስለተመለከትኩ እጅግ በጣም ደስተኛ ነኝ። በጣም ጥሩ። በማይኩ በኩል ድምጽ የሚገባው ወደ ዩቲዩብ ነው። የእርሶን ድምጽ ትንሽ ቢጨምሩልኝ ቲክቶክ ላይ ያሉ ሰዎች በደንብ ይከታተላሉ ብዬ አስባለሁ። እንዴት ነበር እርሶ የተያዙት? መርጌታ ጽጌ እንደተናገሩት ከስራ ቦታቸው ነው ተጠርተው ራሳቸው ናቸው ሄደው ቃላቸውን ሰጥተው በኋላም እጃቸውን የሰጡትና እዚያው ያደሩት። የእርሶ እንዴት ነበር? መጀመሪያ የተያዝኩት እኔ ነኝ። አስቀድሞ እርሶ ነው? አዎ መጀመሪያ እኔ ነኝ የተያዝኩትኝ። ጠዋት ትናንትና አርብ ጠዋት 11 ሰዓት ላይ ነው 11 ሰዓት ተኩል ላይ ነው። እና አጋጣሚ እየጸለይኩኝ ነበረ። ከዛ በር ተንኳኳ። ልጆቹ ተኝተው ስለነበረ ከዛ እኔ በር ከፈትኩኝ። ዛሬ ደግሞ እንዴት ነው በዚህ ሰዓት ሰው እንዴት ያንኳኳል እያልኩ እየቀለድኩ ነበር የወጣሁት። ወጣ ስል በሩን ስከፍት ግን ያልጠበቅኩት ነገር ነው የተፈጠረ። እና ፖሊሶች ነበሩ። ከዛ እዚህ የምንፈልገው ሰው አለ፣ ምናልባት በሩን ከከፈትክልን ከፈቀድክልን አሉኝ። ከዛ አይ ችግር የለም ከሄት ነው ምናምን ስላቸው ከፌዴራል ፖሊስ ነው እዚህ ተጠርጣሪ አለ አሉ። እሺ አልኳቸው። ይቅርታ ይደረግልኝና የምፈለግበትን ደብዳቤ የፍርድ ቤት ደብዳቤ ታሳዩኛላችሁ ስላቸው አዎ ይሄው አሉኝ። በስነ ምግባር ደብዳቤውን ሲሰጡኝ ቁጭ ብዬ ነው በደንብ ያነበብኩትኝ ደብዳቤውን። ከዛ መርጌታ ምስጢሩ መዝገቡና መርጌታ ጽጌ ስጦታው ተብሎ ተቀምጧል። ከዛ ቤት ገቡ። አጋጣሚ ልጆቼ ወደ ስፖርት ምናምን ነበሩ የሄዱት። እነሱም ሳያውቁ በዛው በቃ እንፈልግሃለን አሉ። መኪና ላይ ወጣ አሉኝ። ወጣሁ። በዚህ እየሄድን እያለ መንገድ ላይ የመርጌታ ጽጌ ስጦታውን ቤት አሳየን አሉኝ። አይ ቤቱን አላውቀውም፣ ያው እኔንም በእንደዚህ አይነት መንገድ ከያዛችሁኝ እሳቸውም ቢሆን ብትፈልጓቸው አታጧቸውም ያው አልኳቸው። ከዛ እኔን ካደረሱ በኋላ እኔ እስር ቤት ገብቼ ቢያንስ ከአንድ ሰዓት ተኩል በኋላ ነው እሳቸው የመጡት ማለት ነው። ክሳችሁን እንደማንኛውም ሰው እኔም ከመገናኛ ብዙሃን የሰማሁት አቶ ጽጌ ስጦታውና አቶ ምስጢሩ መዝገቡ ራሳቸው መርጌታ ብለው የሚጠሩ የሚል ነገር ተደጋግሞ ሰምቻለሁ። እና ምናልባት ከእናንተ ጋር ስነጋገር አቶ እያልኩ ልናገር መርጌታ እያልኩ ልናገር እርሱ ኃላፊነቱን ወስደው ማለት ነው ማለት ሰው ባስተዋወቀኝ ነው። እኔ ከሌል ባላለው ካለኝ በዚያው ነው መቀጠል። ግን የሰዎችን ወሬና ወይም ደግሞ የሰዎችን ሐሳብ ተቀብለው ወስዶ አድርጌ መናገር ስላለብኝ ነው። እርሱ አቶናት መርጌታ መልካም። እኔ መርጌታ ነኝ፣ የዝማሬ ማሲት መርጌታ። ለዚሁም በዙራምባ ጽርሐ አርያም ገዳም ያስመሰከርኩበትኝ የምስክርነት የምርግትና ሙያ አለኝ። እንዲሁም ዜማውንም ድጓውንም ጾመ ድጓውንም ምዕራፉንም ዝማሬ ማሲቱንም አቀላጥፌ የተማርኩኝ በቤተክርስቲያኒቱም ደግሞ ከአጥቢያ ቤተክርስቲያን እስከ ጠቅላይ ቤተ ክህነት ድረስ ያገለገልኩኝ ነኝ። እንግዲህ ቤተክርስቲያኗ ራሱ መንፍቀሃል ከቤተክርስቲያኗ አስተምሮ ውጪ ነው አንተ የምታስተምረው ብላ ሁለት ስም ሰጣ ነው ራሱ ደብዳቤውን ጽፋ ያባረረች ማለት ነው። መርጌታ የሚላለው መምህር የሚላለው እንግዲህ ዘማሪ የሚላለው መርጌታ የሚላለው መምህር የሚላለው እንግዲህ ደብዳቤውን ማየት ይቻላል። ቤተክርስቲያኗ ራሱ ያመነችበት መምህር እንደሆንኩኝ መርጌታ እንደሆንኩኝ አምናበት 14ቱ የሊቃውንት ጉባኤ አባላት በአጠቃላይ የፈረሙበት እና መናፍቅ ነህ ከቤተክርስቲያን ተለይተሃል ተብዬ ነው የወጣሁት። ስለዚህ ቤተክርስቲያኗ ራሱ ዛሬ የሐሰት ትምህርቶችን ሳጋልጥና ይህ መጽሐፍ ቅዱሳውያን የሆኑ የሐሰት ትምህርቶችን የሐሰት ትርክቶችን ስናገር እንግዲህ አቶ ወደሚለው ሐሳብ ገብታለች ቤተክርስቲያኗ ወይም የቤተክርስቲያን አገልጋዮች። ስለዚህ እንግዲህ አቶ ብሎ ምርግትናን መውሰድ አይቻልም። ምክንያቱም ምርግትና የሚገኘው በእውቀት ስለሆነ በትምህርት ስለሆነ ማለት ነው። ይሄን ነገር ከመርጌታ ጽጌ ስጦታው ጋር በተደጋጋሚ ብዙ ጊዜ አውርተናል። ይሄ ትምህርት ችሎታ እንጂ እንደ ክህነት የሚያዝ ነገር አይደለም። እንደ ክህነት የሚያዝ አይደል፣ ሙያ ነው። አንድ መርጌታ የምርግትና ሙያውን ተምሮ ሲጨርስ ትምህርቱን ተምሮ ሲጨርስ ወይ የዝማሬ ማሲት መርጌታ ይሆናል፣ ወይ የድጓ መርጌታ ይሆናል፣ ወይም ያቋቋም መርጌታ ይሆናል። ስለዚህ ያንን የምርግትና
ማስረጃ ሊሰጠው የሚችል ያስተማረው መምህር ነው። በቤተ ክርስቲያኒቱ ውስጥ እንግዲህ የሚታወቁ የምስክር ቤቶች አሉ። በእነዛ የምስክር ቤቶች የድጓ ምስክር ቤት ከሆነ በድጓ ምስክር ቤት ይወስዳል። የዝማሬ ሟሲት ከሆነ ዙራምባ ጽርሐ አርያም እንግዲህ ከመምህር ጓንጉሌ ነው የወሰድኩትኝ። በዛ ማስረጃዎች ሰጠዋል። ሌሎችም በቅዳሴ ቤት ደብረ አባይ የሚባል አለ። ሌሎችም አሉ የቅዳሴ ማስመስከሪያ። ስለዚህ በእንደዚህ ነው የሚሰጠው እንጂ ያንን ይሄ መርጌታ የሚለውን ሞያ ቤተክርስቲያኗ አቶ ወደሚለው ቀይር ያለው ወስጄዋለሁ ብትል እኮ እውቀቱን ከውስጣችን እኮ መውሰድ አትችልም አይደል እንዴ? ስለዚህ እንግዲህ አቶ የሚለው እንዲያው የጠላት ሐሳብ ነው ብዬ ነው የምረዳውና የማስበው። ከዚህ በፊት መርጌታ ጽጌ ስጦታው በእስር ቤት ወይም በማረሚያ ቤት በነበራቸው ቆይታ ለብዙዎች የእሳቸውን ሃይማኖት እንደሰበኩና ልክ ሰዎች እንደሳቸው እንዲሆኑ እንዳደረጉ ቃሊቲ ካልተሳሳትኩ ዞን ቁጥሩን ረስቼዋለሁ ማህሌት ቆመውበት እንደወጡ አስታውሳለሁ፣ ነግረውኛል። እንዲሁም በዝርዝር ለነነጋገረው ቀጠሮ ሁሉ ያዝንበት ጉዳይ ነው። ትላንት አዳራችሁ እንዴት ነበር? ተልኳችሁን በሚመለከት ማለት ነው። አታርፉም? በጣም የሚገርምህ ነገር ያው መቼስ ይሄ ወንጌል የገባው ሰው ዝም ማለት አይችልም። ታስታውስ ከሆነ እነ ጴጥሮስም አንድ ጊዜ ወንጌልን እየሰበኩ በነበረ ጊዜ ከዚህ በኋላ በዚህ ስም እንዳትናገሩ ብለው ደብድበው ሸኟቸው ይላል እና ከተደበደቡ በኋላ ደስ እያላቸው ወጡ ይላል እና ይሄንን ቃል ነበር ዛሬ ስንካፈል ያደር ነው ስንጸልይም ነበረ እና ለሰቦችም እየመሰከር እንዴ እነ ጴጥሮስ እነ ምንድነው እነ ጴጥሮስ ከተደበደቡ በኋላ ደስ እያላቸው ወጡ ይላል ቃሉ እና እኛ ምንድነው የምንሰራው ብለን በጋራ ሆነን መጀመሪያ ጸለይን። ከጸለይን በኋላ ግን እያንዳንዳቸውን ወንጌል ያልበራላቸውንና ምስክርነት የሚያስፈልጋቸውን ሰዎች በፍቅር እየተግባባን እያንዳንዳቸውን ሰዎች እየመሰከርንላቸው ነበርና እጅግ በጣም በርካታ ሰዎችም ወደ ጌታ መንግስት መጥተዋል። በዚህ አጋጣሚ በጣም ጥሩ መርጌታ አንድ ጥያቄ ብቻ ልጠይቆትና ለዛሬ ይብቃን። ያው እኔና እርሶ መደበኛ ፕሮግራም ኖሮን የምንቀጥለው ነገር ስለሆነ ማለት ነው። እንግዲህ ጉዳዩ በምን ሁኔታ ላይ እንዳለ ምን እንደሚፈጠር ቀጥሎ ምን እንደሚሆን ወደፊት በጊዜ ሂደት ምናየው ነው የሚሆነው። እርሶ ከስር በመፈታቶት ሁላችንም ደስ ይለናል። ባለቤቶቱም ሰላም በመሆናቸው በጣም ደስ ይለናል። አንድ ኮሜንት እያየሁኝ ነበር። ዓለም ሁልጊዜ በርባንን እንደፈታች ነው የሚል የእናንተን መፈታት ከበርባን መፈታት ጋር የሚያመሳስል አስተያየት ነው። የብዙዎች መነጋገር ይሆናቸዋል። መታሰራችሁም መለቀቃችሁም እንግዲህ መሆኑ አይቀርም። መታሰራችሁ ትላንት ስለነበር የብዙዎች መነጋገር ሆኖ አይተናል። እኔም ጋር እንኳን በጣም ብዙ ሰዎች ነበሩ። መመርጌታቸውንም ቅድም ሲናገሩ እንደነበረው ብዙዎች ሲጠይቁ ነበር። እርሶ በመፈታቶት ምን የተሰማው ስሜት? በመፈታቴ እግዚአብሔር ይመስገን ደስታ ተሰምቶኛል። በመፈታቴ ትልቅ ደስታ ተሰምቶኛል። በመታሰሪያም ሐዘን አልተሰማኝም። በመታሰሪያም ምንም ሐዘን አልተሰማኝም። ይህ ሊሆን እንደሚችልም ከቃሉ ሰምተናል፣ እናውቃለን። የግድ ነው፣ መከራ ይኖራል። ወንጌል እየሰበክ ዝም ብለህ ጉዝጓዝ አንጥፎ ጨፌ አንጥፎ የሚቀበልህ ማንም ስለሌለ፣ ስለዚህ በመከራ ነው ወንጌልን የምትሰብከው። በመፈታቴ እጅግ ደስታ ተሰምቶኛል። እኔም ማፍረው ግን እንዲያው ይቅርታ እዚህ ላይ ትንሽ ነጥብ ልናገርና ቤተክርስቲያኒቱ ናት የከሰሰችው፣ ክሱን ያቀረበችው ቤተክርስቲያኒቱ ናት ሲባል ቅስሜ ነው የተሰበረ። በጣም ቅስሜ የተሰበረ፣ በጣም አፈሩ እግዚአብሔር በሚያውቀው። ምክንያቱም አራት አይና የሚባሉ ሊቃውንት አሉኝ የምትል ቤተክርስቲያን፣ የብሉያት የሐዲሳት የስንትና የስንት ሊቃውንት ትምህርት ሙያ ያላቸው ለመናፍቃን መዶሻ የሆኑ